የዘምዘም ጉድጓድ ከሌሎች ጉድጓዶች ለየት የሚያደርጉት በርካታ እውነታዎችን አቅፏል ይላሉ የሳይንስ ባለሙያዎችም ጭምር ስለ ሁኔታው ሲያስረዱ። በሌላ ማንኛውም ዓለም ላይ ሊታይ እንደሚችለው የዓመቱን ወቅቶች ተከትሎ ውሃው ከፍና ዝቅ በማለት የመዋዠቅ ባህሪ በዘምዘም ላይ አይታይም ይላሉ። የውሃው ጥልቀት 100 ጫማ ወይም 30 ሜትር እንደሆነ ይታመናል። ወደ ጎን ስፋቱ ከ1.8 እስከ 2.6 እንደሚሆንም ይገለጻል። ጥልቅ ሲሆን በሰከንድ ውስጥ እስከ 18.1 ሊትር ውሃን በማመንጨት ይህ ስሌት የዘምዘም ውሃ ሳያቋርጥ ለ24 ሰዓታት ወደ ላይ ቢገፋ ኖሮ በቀን 1,598,400 ሊትር ውሃን ማመንጨት እንደሚችል ሳይንሱ አረጋግጧል። ከምንም በላይ የሚያስደንቀው ደግሞ ውሃው ወደ ላይ ሲሞላ ራሱን የሚቆም መሆኑ ነው። ከልኩ በላይ አይመነጭም። ይህማ ባይሆን ኖሮ በዚህ ፍጥነት ከሚመነጨው ውሃ ብዛት ዓለም በጎርፍ ትጥለቀለቅ ነበር፣ በተዋጥንም ነበር። አያላ ሥራ በማለት የእምነት ተከታዮቹ የዘምዘምን ውሃ ተአምር ያደንቃሉ። በሌሎች ተመሳሳይ የውሃ ጉድጓዶች ፍጹም በተለየና ሳይንሱንም ግራ ባጋባ መልኩ ከጉድጓዱ በቅርብ አካባቢ እንደ አልጌ ያሉ ባዮሎጂካል ተፈጥሮዎችም ፈጽሞ አይታዩም። የተአምረኛው የዘምዘም ውሃ አንዲት ጠብታ እንኳን በርካታ ማዕድናትን በውስጧ እንደያዘች የተለያዩ ሳይንሳዊ ጥናቶች በቤተ ሙከራቸው አረጋግጠዋል። ሳይንቲስቶቹ አደረግነው ባሉት ምርምር በዘምዘም ውሃ ውስጥ ካልሲየም፣ ሶዲየም፣ ክሎሪን፣ ማንጋዚን ሌሎችምና በአጠቃላይ 34 አይነት ጠቃሚ ማዕድናትን በውስጡ ይዟል ሲሉ ይተነትናሉ። የዘምዘም ውሃ እንደ ሌሎች ከመሬት በታች እንደሚመነጩ ውሃዎች ምንም አይነት የባክቴሪያ ኢንፌክሽን ችግር አይታይበትም። ይህንንም ለማረጋገጥ ከዘምዘም ጉድጓድ ላይ በቀጥታ የተቀዱ 3 የውሃ ሳምፕሎች ተወስደው ወዲያውኑ CLED አጋር በተባለ እንደ ሳህን ዝርግ በሆነ መሳሪያ ላይ እንዲያርፍ ተደርጎ በ37 ዲግሪ ሴንቲግሬድ ለ45 ሰዓታት እንዲቆይ የተደረገ ሲሆን ምንም አይነት የባክቴሪያ ስርጭት እንኳን እንዳላጋጠማቸው በቤተ ሙከራ አረጋግጠናል ሲሉ ሳይንቲስቶች ስለ ሁኔታው ገልጸዋል። በሰውነት ውስጥ ያለውን የዩሪክ አሲድ መቀነሱንም ይገልጻሉ። እስልምና እምነት ተከታዮች ዘንድ ሳይንቲስቶች 1-2 እያሉ ይደርድሩት እንጂ ይህ በምርምር ቢረጋገጥም ባይረጋገጥም ከሰማይ ከአላህ የተሰጠ በረከት ነውና እናምንበታለን። ለሁሉ ነገር መዳኛችን ነው። ሳይንሱ ቀስ እያለ ሁሉንም እስኪደርስበት ድረስ ያለውን ይበል ሲሉ የአላህ በረከት ያሉትን ውሃ ዛሬም ቅዱሱን የዘምዘም ውሃን ይጠጣሉ።